ጤና ይስጥልን ውድ ፍንፍኔ መልቲሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ። ፍንፍኔ መልቲሚዲያ በዚህ ዝግጅቱ ባላት የህዝብ ቁጥር ከአፍሪካ ግንባር ቀደም ስለሆነችው ሀገረ ናይጄሪያ ወቅታዊ ሁኔታ የሚዳስስ ዘገባ እንደሚከተለው አሰናድተናል። ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የናይጄሪያው ፕሬዝዳንት ሙሐመድ ቡሃሪ ከሀገሪቱ ምርጫ አስቀድመው አዲስ የሽግግር ስርዓት አዘጋጁ። ከአንዱ የፕሬዝዳንት አስተዳደር ወደ አዲሱ አስተዳደር የስልጣን ሽግግር ያለምንም እንከን እንዲተላለፍ የሚያደርግ የህግ ማዕቀፍ ነው የተዘጋጀው ተብሏል። የፊታችን ግንቦት 29 ቀን 2023 ዓ.ም አዲሱ የናይጄሪያ ፕሬዝዳንት ቃለ መሐላ ይፈጽማሉ ተብሎ ይጠበቃል። የናይጄሪያው ፕሬዝዳንት ሙሐመድ ቡሃሪ ከፈረንጆቹ የካቲት 25 ቀን 2023 ዓ.ም ምርጫ በኋላ ለሚመጣው አዲስ ፕሬዝዳንት ሽግግር ለማመቻቸት ተዘጋጅቷል ተብሏል። ፕሬዝዳንቱ ለሽግግሩ ምክር ቤት የሚያቋቁም የሥራ አስፈጻሚ ትዕዛዝን ፈርመዋል። የ80 ዓመቱ ቡሃሪ በሕገ መንግሥቱ መሠረት በምርጫው መሳተፍ የማይችሉ ሲሆን ሁለተኛና የመጨረሻ የሥልጣን ዘመናቸውን በማገልገል ላይ ይገኛሉ። በፈረንጆቹ 1999 ዓ.ም የናይጄሪያ ወታደራዊ አገዛዝ ካበቃ በኋላ 2 ዓመት የሥልጣን ዘመናቸውን ያጠናቀቁ ሁለተኛው የናይጄሪያ መሪም ሆነዋል ሙሐመድ ቡሃሪ። በመጪው ግንቦት 29 ቀን 2023 ዓ.ም አዲሱ የናይጄሪያ ፕሬዝዳንት ቃለ መሐላ ይፈጽማሉ ተብሎ ይጠበቃል። ቡሃሪ በሰጡት መግለጫም አዲሱ የሥራ አስፈጻሚ ትዕዛዝ ከአንዱ የፕሬዝዳንት አስተዳደር ወደ አዲሱ አስተዳደር የሥልጣን ሽግግር ያለምንም እንከን እንዲተላለፍ የሚያደርግ የሕግ ማዕቀፍ ተዘጋጅቷል ብሏል። በመጪው ሳምንት የመጀመሪያ ቀናቶች ውስጥ የሚጀምረውን የሽግግር ምክር ቤት የናይጄሪያ የፌዴሬሽን ጸሐፊ ይመሩታል ማለታቸውንም ሮይተርስ ዘግቧል። ፕሬዝዳንት ሙሐመድ ቡሃሪን ለመተካት የሚወዳደሩት 3 ዋና እጩዎችም ቦላ ቲኑቡ ከገዢው ፓርቲ፣ ከዋናው ተቃዋሚ ፓርቲ አቲኩ አቡበከርና ከሌላ ትንሽ ፓርቲ ፒተር ኦቢ ናቸውም ተብሏል። እንግዲህ ውድ ፍንፍኔ መልቲሚዲያ አድማጭ ተመልካቾች ሰሞነኛ የናይጄሪያን ጉዳይ የዳሰስንበት ዝግጅት ይህንን ይመስል ነበር። ዝግጅቱን አሰናድቼ ወደ እናንተ ያደረስኩት አዳነ ተስፋዬ ነኝ። ስለተከታተላችሁን ከልብ እናመሰግናለን። የፍንፍኔ መልቲሚዲያ የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ